ፕሬዝዳንት ዶናልድ ትራምፕ የኢራኑ መንፈሳዊ መሪ አያቶላ ካሜኒ የት እንደሚገኙ እንደሚያውቁ፣ ነገር ግን ለጊዜው እርምጃ እንደማይወስዱባቸው ተናገሩ። ትሩዝ በተባለው ሶሻል ሚዲያ ያስተላለፉት ትራምፕ የአያቶላን መገኛ አውቃለሁ ብለዋል። በሌላ ዜና የኢራኑ መንፈሳዊ መሪ አያቶላ ካሜኒ የእስራኤል ነዋሪዎች በተለይም ቴል አቪቭ እና ሃይፋ ከተማ የሚኖሩ ነዋሪዎች ለቀው እንዲወጡ አሳሰቡ። ይህ ካልሆነ ግን የእህታቸው ደህንነት አደጋ ላይ መውደቁን ነው የገለጹት። ኢራን በተለያየ ጊዜ የእስራኤል ከተማን እያጠቃች ነው። አይረን ዶም እና ሌሎች የእስራኤል መከላከያዎችም ሊቋቋሙት አልቻሉም። ይህ በእንዲህ እንዳለ እስራኤልም በአየር ክልሏ ላይ የበላይነት በመውሰድ ኢራንን እያጠቃች ትገኛለች። ይህ የሁለቱ ሀገራት የእርስ በርስ ጦርነት ዛሬ 5ኛ ቀኑን የያዘ ሲሆን ምንም እንኳ ኢራን የአየር የበላይነት ቢወሰድባትም ከፍተኛ ሚሳኤሎችን በማስወንጨፍ ላይ ናት።